ሀይ ቤተሰቦች እንደምን ዋላችሁ? እንደገና ተመልሼ መጥቻለሁ። ስለ ቪዥዋል ወይም ደግሞ ሁል ጊዜ በልጆቻችን በስዕል መግባባት በስዕል የሚያዩትን ነገር ነው የሚገባችሁ እንላለን እና በዛ ላይ ደግሞ በስኬጁዋል እና በሩቲን ነው ብዙ ነገር የሚገባቸው። ይሄ ደግሞ የሚረዳው ብዙን ነገር ስትረስ ያመጣል። ብዙ ነገር ካላዩ አይገባቸውም። ኦኬ ሩቲን ወይም የተስተካከለ ፕሮግራም ከሌላቸው ስትረስ ያመጣል። ብዙዎቹ የኛ ልጆች የኮሚኒኬሽን ዲሌይ ወይ የመግባቢያ ቋንቋ ችግር ስላለባቸው ይህንን ኤክስፕሌን ማድረግ አይችሉም። አይምሯቸው የእነሱ ይለያል። ሁልጊዜ የምናገረው ነገር ነው እና አሰራር እንዴት አድርገው አንድን ነገር የሚመለከቱበት ዘዴ የሚያዩትን ነገር ክሊር የሆነ በፒክቸር ነው የሚገባቸው። ስለዚህ በጣም ኢምፖርታንት ነው ጠዋት ሁል ጊዜ ከጠዋት ጀምሮ እስከ ማታ የሚያደርጉትን ነገር በስኬጁል ማድረግ እና አብረን ይሄንን ዛሬ መነጋገር የምፈልገው ስለ ቪዥዋል ነው። ይሄ በጣም ኢምፖርታንት ነው። ወይም ቪዥዋል የምንለው ስዕል፣ ፎቶግራፍ እና እንዴት አድርገን ነው ቤታችን ውስጥ ሩቲን ማውጣት የምንችለው የሚለውን ነገር ኦኬ። አሁን ይሄ አብረን እናየዋለን። ይሄን ስል የመጀመሪያው ለምሳሌ ስታርት ዊዝ ዋን ሩቲን የሚለው አንድ ነገር ሩቲን ላይ ጀምር ነው። ኦኬ እንደምታዩት ስሉ ላይ ልጁ ጥርስን የመቦረሽ ሩቲን ይሆናል። ኦኬ ስታወጡ ኦኬ በተቻላችሁ መጠን አንድን ሩቲን ለማውጣት መሞከር አለባችሁ ሁልጊዜ። ግን ነገር ግን ዊዝ ዋን ሲምፕል ሩቲን ላይክ ብራሽንግ ቲዝ በዛ ኦቨርዌልም አናርጋቸው፣ ብዙ እናርግባቸው። ብራሽ ክሊር የሆነ አንድ ሩቲን እና በስዕል የተደገፈ ወይ የራሳቸውን ፎቶግራፍ በማንሳት ሩቲን ማውጣት አለብን ወይም ፎቶግራፍ ማውጣት አለብን። እና ሁለተኛው እዚህ ላይ አሁን ለምሳሌ ጌት ድረስ ወይም መልበስ፣ ቁርስ መብላትና ለትምህርት ቤት መዘጋጀት ይላል ይሄ ፎቶግራፍ። እና ሩቲን በጣም አስፈላጊ ነው። እና አንድን ሩቲን ስታወጡ የጠዋት ሩቲን ስታወጡ ለምሳሌ አንድ ስቴፕ ባይ ስቴፕ ማሳየት ብሬክ ዘ ሩቲን ኢንቱ ስሞል ስቴፕስ ነው። በተቻላችሁ መጠን ከፋፍሉት ሩቲኑ በትናንሽ ኦኬ። ጎ ፓሪ፣ ዋሽ ሃንድ፣ ብረሽ ቲዝ እዚህ ላይ ስዕሉ እንዳለ ኤግዛምፕል መውሰድ ጌት ድረስድ ኤንድ ኢት ብሬክፋስት ለልጆቻችን በጣም በጣም አስፈላጊ ነው። ይህንን ሲያዩ አይምሯቸው የሚያዩን ነገር አንደርስታንድ ያደርጋሉ። ገባችሁ? በአፋችን ሂድታችሁ ራድ ምናምን ከምንላቸው ማለት ነው። እና ኩክ የሆነ እንትን ለመናገር ፈልጌ ነው። ወደፊት በደንብ እያንዳንዱን ሩቲን እንዴት እንደምናወጣ እንነጋገራለን። እና መኝታ ቤታቸው ይሄን ለጥፋችሁ ማለት ነው። ጠዋት ሲነሱ እርዷቸው። በየቀኑ ያንን ፕራክቲስ እንዲያደርጉ አርጓቸው። ኦኬ ምን አንዴ ብረሽ ቲዝ ካደረጉ ደግሞ ጨረሰው ማለት ነው። ይሄ አሁን ለምሳሌ እያንዳንዷን ሩቲን አሁን ብረሽ ቲዝ የምትለዋን በላምኔት አስደርጋችሁ መቆራረጥ ትችላላችሁ። እና ይህን እዛ በቬልክሮ አለጥፉት እና ጠዋት ልጁ ሲነሳ ወይም ልጅቷ ስትነሳ ብረሽ ቲዝ ከጨረሱ ጥርሳቸውን ከቦረሹ ማለት ነው ያንን አንስታችሁ ባስኬት ውስጥ እንደገና መለጠፍ በየቀኑ ማለት ነው። የጠዋት ሞርኒንግ እንደገና ሲጨርሱ ሁሌ ግን ማንሳት አለባቸው። ያ የሚያሳየው ሰክሰስ እንደሆኑና ያንን ነገር እንደጨረሱ ይረዳሉ ማለት ነው። ኦኬ ይሄ በጣም ለተም አሁን እንደተናገርኩት ማለት ነው። ወይም ደግሞ ቼክ ኦፍ ማድረግ ትችላላችሁ ራሳቸው ሰክሰስ እንደሆኑ ሲጨርሱ ወይ ቲክ ማድረግ ወይም ደግሞ ማንሳት። ኦኬ ልክ ይሄ የሚያሳየው መጨረሳቸውንና ሰክሰስ መሆናቸውን ያሳያል። እና ይለምዳሉ፣ ይህን ሩቲን ይለምዱታል። ኦኬ እና ራሳቸው ስማቸውን ጽፋችሁ እዚህ ላይ አሁን የሚያሳየው ማይ ሞርኒንግ የጠዋት የኔ ሩቲን የሚያደርጉትን ነገር ይህንን እንዳትረሱ። በጣም በዚህን ጀምር እንግዲህ ቪዥዋል ማውጣት እንዳትረሱ። ኦኬ የጠዋት ሞርኒንግ የማታ የሚያደርጉትን ነገር በስል ነው የሚግባቡት ብያቸዋለሁ። ዛሬ አጭር ሜሴጅ ለመናገር ፈልጌ ነውና ጋይስ እባካችሁ ተከተሉኝ። በዚህ ነው ከአሁን ወደ ሁሉንም ነገር የምልከው እዚህ ዩቱብ ላይ። ኦኬ ታንክ ዩ